ሙሽራዬ ሙሽራዬ የወይን አበባዬ እንዴት አላችሁ? ደህና ናችሁ ወይ? ለላ እግዚአብሔር ይመስገን። ዛሬ የጨርቅ አይነቶችን ላሳያችሁ መጥቻለሁ። ሰዓሊና ዲዛይነር እስከዳር አብሬያችሁ ቆያለሁ። ባለፈው ቪዲዮ ቃል በገባሁት መሰረት የጨርቅ አይነቶችን ይዤላችሁ መጥቻለሁ። ይሄ ያስኩት ቱል ይባላል። ቬሎ ለመስራት የራት ቀሚስ፣ የልደትና የቤቢ ሻወር ለህፃናት የሚሆኑ ቬሎዎችን ለመስራት በጣም ቆንጆ ጨርቅ ነው። የተለያየ ከለር አለው። በተወሰነ መልኩ በዚህኛው ሳይድ ስትረች ያደርጋል፣ በዚህኛው አያደርግም። ስትሰሩ እና ስትገዙ በሁለቱም ሳይድ ነው ስትረች የሚያደርገው ወይስ በአንደኛው ሳይድ ብቻ ነው ብላችሁ መስራት ትችላላችሁ። ምክንያቱም በዚህኛው የምትሰሩ ከሆነ ስትረች አያደርግም። ስትረቹ የምትፈልጉት ከሆነ በዚህኛው ሳይድ ነው መጠቀም ያለባችሁ። አንድ ዲዛይነር አንድ ልብስ ሰፊ የጨርቅ አይነቶችን ማወቅ አለበት፣ የቱ ከየቱ ጋር የሚለውና የጨርቅ ባህሪያትን ማወቅ ለምንሰራቸው ስራዎች በጣም ወሳኙና ጠቃሚው ፓርት ነው። ሌላው ሁለተኛው ይሄም ለራት ቀሚስ፣ ለቢጃማ፣ ለጉርዶች ምናምን ይሆናል። ሲልክ ይባላል። ሻይን ያደርጋል። ስትረች የማያደርግ ነው። በሁለቱም ግን ለስላሳ ከሆኑ ጨርቆች ውስጥ ይመደባል። አንዱ ፈር ከጨርቅ አይነቶች ውስጥ ፈር አንዱ ነው። ብርዳማ ለሆኑ ጊዜያቶች እንደ ሁዲ፣ እንደ ካፖርት የተለያየ ለብርድ ወቅት ላይ ልንለብሳቸው የምንችላቸውን ልብሶች ለመስራት ያገለግለናል። በጣም ለስላሳ የሆነ ጨርቅ ነው። ይህ ፈር ይባላል ማለት ነው። በጣም ጠንካራ የሆነው ብዙዎቻችን የምንለብሰው ጅንስ ሱሪ፣ በሱሪ ነው የምንለብሰው የጅንስ ጨርቅ። ጅንስ ሁለት አይነት ነው ያለው፣ ስትረች የሚያደርግ የማያደርግ አለ እና ደግሞ በአንድ በኩልም እንደዚህ በዚህኛው ስትረች የማያደርግ አለ። በጣም ጠንካራ የሆነ ለኮት እና ለሱሪ ነው ብዙ ጊዜ የምንጠቀመው፣ ግን ለቀሚስም ለጉርድም የሚሆን ጨርቅ ነው። አንዱ ነው ይሄ ማለት። አገር ውስጥ የሚመረቱ ጨርቆች አሉ። እነዚህ ኮተንን የማስመርታቸው ናቸው። የኮተን ጨርቆች አሉ። ፓተርኑ ደስ አይለው? የኮተን ጨርቅ ነው። ስትረች አያደርግም፣ ግን እንደዚህ የኦቨርሉ ካልተመታ በጣም የሚበተን ጨርቅ ነው። ባይዘዌይ እዚሁ ጋር ልንገራችሁ፣ ጨርቆቹ ከስትረች ያደርጋል አያደርግም ምናምን ከሚለው ለስላሳ ነው አይደለም ከሚለው ባሻገር ደግሞ ስትቆርጡት የሚበተን ነው ወይ ኦቨርሉክ የሚያስፈልገው ነው የማያስፈልገው ነው ብላችሁ ማየትም ይጠቅማችኋል። ምክንያቱም አሁን እንደዚህ አይነት ጨርቅ እየሰራችሁ ያለ ኦቨርሉክ መስራታችሁ ግዴታ ኦቨርሉክ ያስፈልገዋል ማለት። ይህ ጨርቅ ደግሞ አሁን ይሄ ኦቨርሉክ የማያስፈልገው ነው። ቆርጡት የማይበተን ነው። አያችሁት? ተቆርጦ እንኳን የማይበተን ጨርቅ። አክለሪክ ጨርቅ አለ። አክለሪክ የሚባል በክር የሚሰራ ነው። ከአክለሪክ ጨርቆች ብዙዎቻችሁ የምታውቁት ጎጃም አበበ ነው። ጎጃም አበበ ከአክለሪክ ነው የሚመደበው። የአክለሪክ ጨርቆች አንዱ ነው ማለት ነው። ጎጃም አበበ ሌላው አገር ውስጥ ከሚመረቱት ፈትል ነው። እናቶቻችን ብዙ ጊዜ ፈትል ፈትለው አልብሰውናል፣ ሲለብሱም ኖረዋል። ስለዚህ ይሄ ፈትል የሀገር ውስጥ ምርት ነው። ፈትል ብዙ ጊዜ ለባህላዊ ልብስ ነው የምንጠቀመው። መነንም እንደዛው ለባህላዊ ልብስ ነው የምንጠቀመው። መነን የመነን አይነቶች 3 አይነቶች ናቸው። አንድ አይን መነን፣ ሁለት አይን መነን፣ 3 አይን መነን ይባላል። ይሄ 2 አይን መነን ነው። አንድ አይኑ ኖርማል ልብስ ለመስራት ይጠቅመናል። 3 አይኑ ደግሞ ትልልቅ ጥልፎችን ለመጥለፍ ጥልፍ የምንጠቀም ከሆነ ትልልቅ ጥልፎችን ለመጥለፍ ይጠቅመናል። ወፍራም እና ጥቅጥቅ ያለ ስለሚሆን ማለት ነው። 2 አይን መነን ደግሞ ብዙ ጊዜ ለጥበብ የሚሰራ በሁለት አይን መነን ነውና እንደሱ አሁን ቻይና የሰራችው መነን ነው። የቻይና መነን ተብሎ በተለያየ ከለር ይመጣል። ይሄ የቻይና መነን ነው። በዚህ መስራት እንችላለን። በእርግጥ
ይሄም አንዱ የጨርቅ አይነት ነው ማለት ነው። ኢንተርሎክ ጨርቅ ነው። ኢንተርሎክ ይባላል። በተለያየ ከለር አለው። ይሄም ቆንጆ ጨርቅ ነው ማለት ነው። ሊካ ጨርቅ ነው። በተወሰነ መልኩ ነው ስትረች የሚያደርገው። እንግዲህ ጋይስ ያለኝን ጨርቆች በተወሰነ መልኩ አሳይቻችኋለሁ። አብራችሁን ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከነገናኝ ድረስ ሰላሙን ያብዛላችሁ። ቻው።